የትናንትና ውሎ በጣም ደግሞ የሚገርማችሁ ከ4 ሰዓት አንስተን እስከ 9 ሰዓት ታብታብ ጀዋሌ ሊፈነዳ ማለት ሰላም እንዴት ናችሁ ቤተሰብ? እኔ ሰላም ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ደህና ነኝ እኔ። ክብሩ ይስፋ ለመድኃኔዓለም። ዛሬ እንግዲህ የመጣሁበት አጀንዳዬ በትናንትና ውሏችን እኔ የትናንትና ውሎዬን መቼም አረሳውም። ለዘላለም የማይረሳ ቀን ያሳለፍኩት ትናንትና ነው። እሱ ምንድነው? በመጀመሪያ ቪዲዮን ከመጀመራችሁ በፊት ላይክ እያረጋችሁ ሼር እያረጋችሁ ቪዲዮ እስከ ፍጻሜ ድረስ አብራችሁ እንድትቆዩ ስል በትህትና እጠይቃለሁ። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉ። እንዲሁም አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የትናንትናው የማይረሳ ጊዜ ለኔ በእነ ሀቢባ ቤት የነበረው እጣ እኔ በ3 ቆርጬ ነበር። በእህቴ በባሌ በራሴ ቆርጬ ነበረ። የነበረው ጉጉት የነበረው ድንጋጤ የነበረው ደስታ በቃ ሽብርቅርቅ ልክ በቃ ደርሶሻን የተባልኩ ያህል ስሜት ነበር። ይሄን 3 ቀን ድገ ምን ትናንትና ብቻ 3 ቀን ማለት ነው ድግ ካልኩኝ 3 ቀን ነው። እውነት ለመናገር እንዴ ትናንትና ያለ አጓጊ ቀን አልዋልኩም። በጣም የሚያስጨንቅና አጓጊ ቀን ነበር የዋልኩትኝ። በመጨረሻም እኔ እንግዲህ አንዳንዴ ምን አለ መሰላችሁ ተስፋችሁን በዚያ ነገር ላይ ስታረጉ ያነ ነገር እንዳልሆነ በቃ በዚህ ሰዓት ሳልሆነ ውስጣችሁ ስብር ነው የሚሆነው። ለመናገር እኔ ለደረሳችሁ እህት ወንድሞቼ አብዛኞቹ ደግሞ ወንድሞቻችን ማለት ወንዶች ናቸው በብዛት እጣ ይወጣላቸው ለነሱ ደስ ብሎኛል እግዚአብሔር ይመስገን። እኔ ለነሱ ደስ ብሎኛል ማለት እግዚአብሔር የብዙ ሰው የ9 ሰው ህይወት ቀይሯን በትናንትናው ዕለት ለኛ ላልደረሰን ደግሞ እግዚአብሔር ይመስገን የያዘልን አለ። ግን እኔ አሁን ለምሳሌ ሳውዲ አረቢያ 9 አመቴ ነው። 9 አመቴ ሙሉ ሰርቼ ያላለፈልኝ እንግዲህ በጣ ቤት አግኝቼ ሀገር ይገባለሁ ብሎ የማሰቡ ተስፋ ምን ያህል ውስጤ ሞቶት እንደነበረ እኔ እንዴት አድርጌ በምን አማርኛ ልገልጽላችሁ እንደምችል አላውቅም። ማርያምን ለምናችሁ በጣም ተስፋ አድርጌ ነበር። በቃ በእኔ ባይወጣ በባሌ ይወጣን በባሌ ባይወጣ በእህቴ ይወጣን ብዬ በጣም ተስፋ አድርጌ ነበር። አዳሬን በቃ አልተኛውም ብዬ ቁልጭ አረገ። በቃ ሐሳቡ የማስበው ስለ ኢትዮጵያ ነው። የማስበው ምን ገዛዝቼ እንደምሄር ነው። የማስበው የሚደርሰኝም ቤት በቃ ብሩን ተረክበነ በቃ ከባሌ ጋር ይሄን ዕቃ እናስገባለን እንደዚህ እናረጋለን። ምንም ያላሰብኩትን ነገር ጠይቁኝ። እውነት ለመናገር በጣም ነበር ተስፋ አድርጌ የነበረው። 9 ወጣ ሁላ ወጥቶ ሲጨርስ ልቤ ስብር ነው ያለው። በቃ ማርያምን ልቤ ስብር ነው ያለው። በቃ የሆነ ምን ልበላችሁ ግራ የሚጋባ ስሜት ነው የተሰማኝ። ማርያምን እርግጠኛ ባልሆናችሁበት ነገር ላይ ተስፋ እንዳታረጉ ነው። ተስፋ እንዳታረጉ እርግጠኛ በማትሆኑበት ነገር ላይ ሊሆንም ይችላል ላይሆንም እንጂ ተስፋ እንዳታረጉ። እኔ በጣም ተስፋ አድርጌ ነበር። ለምን ተስፋ እንዳረኩም ራሱ አላውቅም። ማርያምን በቃ 9ኛው ሰው የመጨረሻ 9ኛ እጣ ውጥት ሲጨርስ በቃ ሰውነቴ እንኩትን ያለው። እኔ እንጃ በምን ቃል ልንገራችሁ። ለመጀመሪያ ጊዜ ባልደፋሁበት ነገር ላይ ሳንጋጥጥ ለመጀመሪያ ጊዜ ባለፋሁበት ነገር ላይ ሳንጋጥጥ የቀረኔ እግዚአብሔር ይመስገን በሰራሁበት ላይ ነው የምኮረው። ማርያምን እኔ ላበቴን ባወጣሁበት ላይ አመሪያን ቤት በሸቀልኩበት ገንዘቤ ላይ ነው እኔ ተስፋ ማረገው። አሁን በዩቲዩብ ተስፋ አለኝ። በዩቲዩብ እንደሚያልፍልኝ ተስፋ አለኝ። ግን ዩቲዩብ ራሱ አንድ ስራ ነው። በዩቲዩብ ቢያልፍልኝ ራሱ ዝም ብዬ አገኝቼው አይደለም። በዩቲዩብ በጣም ከመላችሁ በላይ ከመዲያም ስራ በላይ ልፋት አለው። ግን በእነ ሀቢባ ይወጣን ብዬ ባሰብኩት እጣ ምን ያህል ባለፈውበት ገንዘብ ላይ ምን ያህል ነው ተማምኜ የነበረው? ምን ያህል ነው እርግጠኛ ሆኜ የነበረው? አዳሬን እኮ ስለ ኢትዮጵያ ነው ሳስብ ያደርኩት። በቃ ልጄ ጋራ ባሌ ጋራ ወደ ሀገር ሄጄ በቃ ሀገር ይኖራለሁ ይሄን እናረጋለን ቤታችንን በዚህ መልኩ ዕቃ እናስገባለን ያላልኩት ያላሰብኩትን ነገር ጠይቁኝ። ማርያምን እኔ ብቻ ላልሆን እችላለሁ። ሁላችሁም እዚህ ከሀቢባ ካርድ የቆረጣችሁ በአሁኑ ዕጣ ብዙ ሰው ቆርጧል።
ምን ያህል ተስፋ አድርጋችሁ ነበረ? ምን ያህል ተመኝታችሁ ነበረ? እንደኔ ወይስ ደግሞ 50 በ50? እኔም 100 በ100 በቃ ይደርሰኛል ብዬ በስሜ አው በህቴ ስም አው በባሌ ስም በቃ ከሶስቱ አንዱ ይደርሰኛል አልኩኝ። በቃ ማርያምን ያላሰበበትን ባሌን ራሱ አቃቅቸዋለሁ። በቃ ይደርሰናል ነው አለ ፍጥጥ እያልኩኝ ይደርሰናል እንዳሰቆብኝ። ደግሞ የሚገርመው ነገር በውስጥ ምን ሳስብ ነበር መሰላችሁ? ይደርሰናል ሴትዮዬን የዚህን ወር ደሞዝ አልቀበላት ይህን ወር ደሞዝ አልቀበላትም ብዬ አሰብኩኝ። ማርያምን የምር ነው። በጣም ነው ያኔ እንደዚህ ባል ስለሌላት ምናምን ብቻዋን ስለሆነ ልጆቿን የምታስተዳድረው ምናምን በቃ እጣው ከደረሰ ባለ 3 መኝታ ሆነ ባለ 2 መኝታ ቤት ከደረሰና አልኩኝ ደሞዝ ሳልቀበላትኝ ነው የማወጣው። ደሞዝ አልቀበልሽም ደህና ሁኚ ብዬ ቆንጆ ሰራተኛ ማለት ጸባይ ቆንጆ የምትመቻትን ሰራተኛ እንትን ብዬላትኝ እወጣለሁኝ። ሌላ ወር እንኳን አልጨምርም ብዬ ነበር ያሰብኩት። የምር በቃ ባለን ነገር እቃችንን እንረታትባለን። ከዚህ ሄደን ቶሎ በቃ ገንዘባችንን ተረክበና እንደዚህ አድርገን ያላልኩትን ነገር ጠይቆኝ ማርያምን። እስኪ እናንተስ ምን ተሰምቷችሁ ነበር? ምን ያህል ተስፋ አድርጋችሁ ነበር? እንደኔ ወይስ 50 በ50 ወይስ ላይሆንም ይችላል ብላችሁ አምናችሁ ነበር? እኔ ይሆናል ነበር ያልኩት ድምድም አድርጌ። የሚገርማችሁ ትናንትና አልተኛሁም፣ ሲጀመር አልተኛሁም። አሱር ተነሳሁኝ 4 ሰዓት በኢትዮጵያ 10 ሰዓት በዚህ 4 ሰዓት ተነሳሁኝ። ጀዋሌ ላይ ማለት ነው ጀዋሌ ላይ ተተከልኩኝ። አልበላሁም አልጠጣሁም። ማታ ሰዓት ሲሆን ቁርጥ ወጣው ወጥቶ ኳስ ነው ልቤ ምግብ የራበኝ። እመኑኝ በጣም ነው የገረመኝ። ባለፈሁበት ነገር ላይ ያለ ወትሮዬ ምን ያህል እንደተተማመንኩኝ በራሴ ነው የታዘብኩት። ማርያምን በኋላ በቃ ውስጤ በቃ መናደር ጀመረ። አላውቅም እንዴት ተሰማኝ። እኔ እግዚአብሔር ምስክሬ ነው በደረሳቸው ሰዎች ደስተኛ ነኝ። እግዚአብሔር ከኔ በላይ እነሱን እንደሚገባቸው ያውቃል። እግዚአብሔር ይመስገን በብዙ ነገር ባርኮኛል፣ አላሰጣኝም። ለምን ግን እንደዚህ እንዲያስብኩኝ አላውቅም። ተስፋ አድርጌ ስለነበር በቃ ወደ ሀገሬ ይገባሉ የሚለው ተስፋ ስለነበረኝ ነው እንጂ ባገኙት ሰው የተመቀኘ ምናምን አይደለም። እግዚአብሔር በሚያውቀው ደስ ብሎኛል ለነሱ። ግን በሆነ ነገር ላይ አጥብቃችሁ ተስፋ አታርጉ። ይሄን የተረዳሁት ባልሰራችሁበት ነገር ላይ ተስፋ ማድረግ መጨረሻው መሰበር ነው። ከዚያ እንደዚያ ውስጤ እየተንቀጠቀጠ ምናምን ድንጋጤ፣ ንዴት ያለው ተስፋ መክሸፉ ምናምን ወደ ባሌ ደወልኩኝ ማለት ነው። ምን ብሎ ቢያጽናናኝ ጥሩ መሰላችሁ? ማርያምን መልካም ባል ይስጣችሁ እግዚአብሔርን። በሰው ደስታ የሚደሰት ባል ይስጣችሁ። እኔ በርግጥ በሰው ደስታ አልመቀኝም፣ ደስ ይቦኛል። ግን የራሴ ተስፋዬ እንደዚያ ስለሆነብኝ ነበረ ንዴት ውስጤ በቃ የሆነ ለምንና ምን አለ አይደለ እንደዚህ የተሰማኝ። ግን ወደ ባሌ ስሄድ ግን ውስጤ ተለወጠ። በቃ እንዴን ሰራ የለ እንዳለኝ አለና አይደለ እንዴ ምን አጥተነ ለኛ ያረገውን እኛ ያለነ ስንቶቻቸው የሌላቸው አሉ። አትጨነቂ እና ደግሞ እጣው እንኳን ባይደርሰንም ደስተኛ ነን አለኝ። በቃ ማለት ትንሽም ቢሆን የተሳተፍነው ለአካል ጉዳተኞች ሆኗል፣ ለተቸገሩት ሆኗል። እነዚያን ሰው የራሱን ለመርዳት ራሱ መሳተፋችን ለኛ አንድ ድል ነው አለኝ። ማርያምን በቃ ይሄን ያለኝ አትጨናቂ በቃ እግዚአብሔር ያለው ሆነ። ባይደርሰን እንኳን ደስ አለን። እኛ በተሳተፍነበት እኛ በደበለቅነበት ብዙ ሰዎች ሲረዱ አይተናል። እንደዚህ በምስሉ ሲያሳዩን ስለነበረ ማለት ነው። ምን ያህል ሰው እንደተረዳ ካለ ጉዳተኛ ምን ያህል ሰው ለመስሪያ ምናምን እንደተሰጠ ቪዲዮ ላይ ሲያሳዩን ስለነበረ አስታወሰኝ። አለመድረሳችንን አትይ
እኛ ባረግናት ትንሽ ነገር እኛም በተደበለቅንበትኝ ጥሩ ነገር ሲሰራ አይተናል። ሀላስ ሁን ያለው ሆኗል። የምር እና ቤት አገኘንም አላገኘንም በዚህ እጣ እኛ ሀገራችንን እንሄዳለን። ስለኝ እንዲህ እውነቱ እኮ ነው። እግዚአብሔር ለኔ ምን አሳጥቶኛል? የምር በብዙ በረከት ባርኮኛል። ምን አሳጥቶኛል ለኔ? እግዚአብሔርን ምናልባት እነዚህ የደረሳቸው 9 ሰዎች እኮ እኔ ያለኝ ነገር ሁሉ የላቸውም ይሆናል። ማርያምን መለስ ሳልኩኝ ወደ አቅሌ ትንሽ ትንሽ ሰውነቴ እየተረጋገጠ መጣ። ትንሽ ትንሽ ልቤ እያመነ መጣ። እግዚአብሔር አይሳሳትም ማለት በቃ ከመጀመሪያው ምን እግዚአብሔር ይሳሳታል ብዬ አልደመደምኩም። የራሴ ተስፋ የመሰበሩ ነበር እንጂ እንትን ያለኝ እግዚአብሔር ጋር የሚያጣላኝ ነገር አንዳች ነገር የለም። እንኳን ገንዘብ ማለት ነው። ጤና የራሱ እግዚአብሔር ጋር አያጣላኝም። ግን የሚያስታውሳችሁ ያኔ በትንሽ ላላ በምትሉበት ሰዓት እግዚአብሔርን የሚያስታውሳችሁ ሰው ይስጣችሁ። ማርያምን እንደዚህ ሲያስታውሰኝ ወደ ራሴ ተመለስኩኝና ተረጋግቼ በላሁኝ፣ ጠጣሁኝ፣ መልካም ምሽት አመሸሁኝ፣ ተጫወትኩኝ፣ ሁሉን ረሳሁኝ፣ እንደ አዲስ ተስፋ አለምኩኝ። በቃ ይሄ ባይሆን ይሄ በዚህ ይሆናል አልኩኝ እና ይሄን ቪዲዮ ልሰራበት የቻልኩት አጋጣሚ ለምን ይመስላችኋል? ባልሰራነበት ነገር ላይ በጣም ተስፋ ስናረግ መጨረሻችን ጥሩ አይሆንም። የምር ሰውነቴ በጣም ነበር የተለወጠብኝ። ያን የነበረው ጉጉት አለ እጣ ሲወጣ ሲቆጠር ምናምን የነበረው ጉጉት አለ። አሁን የኔ ነው። ያን ሁሉም ነገር ባዶ ሲሆን ምን እንደተሰማኝ እንግዲህ እናንተ ራሳችሁ ገምቱትኝ፣ በእኔ ቦታ ሆናችሁ ማለት ነው። ሰውነቴ እንደዚህ ነው የሚረግፈው። በቃ የነበረው ጉጉት ልቤ ድግዱ ሲጀመር ልቤ መምታት የጀመረችው ከጣውን ከቆረጥኩ ቀን ጀምሮ ነው። በቃ እንደሚደርሰኝ እምነት ስላለኝ እና የትናንትና ውሎ በጣም ደግሞ የሚገርማችሁ ከ4 ሰዓት አንስተን እስከ 9 ሰዓት ታብታብ ጀዋሌ ሊፈነዳ ማለት ሀቢባ ታብታብ ትላለች። እኔ ታብታብ አረጋለሁ ተገትሬ ነው አልኩት። ተገትሬ ደግነቱ አረቦች የሉ አረቦቻችሁ የነበሩ ሰዎች ስራ ጋር ቢዚ ሆናችሁ እንዴት ነው አላችሁት? ይብር የትናንትና ውሎ ለየት ይላል። እኔ እንጃ ምን እንደምል አላውቅም። ስለሁሉም እግዚአብሔር ይመስገን። እግዚአብሔር በስራው አይሳሳትም፣ አያዳላም። ቀይ፣ ጥቁር፣ አጭር፣ ረዝም፣ ሀፍታም፣ ድሃ የማይለው የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ አልተሳሳተም። ለሚያስፈልገው ሰው ለተቸገረ ሰው ሰጥቷል፣ አርጓል። እግዚአብሔር ይመስገን። እኔ ለነሱ ደስተኛ ነኝ። መቼም ላረገው የማልችለው ነገር በሰው ደስታ ምቀኝነት የለብኝም። እኔ የራሴ ተስፋ ስለነበረኝ ያን ተስፋ እንዳልሆነ ሳየው የራሴ የተሰማኝ ስሜት በቃ የመደንገጥ፣ የመናደድ፣ የመረበሽ፣ የመንቀጥቀጥ፣ ልቤ የመምታት ለምን የማለት ስሜት ነው እንጂ የመምቀኝነት ስሜት አልነበረም። ስለሁሉም እግዚአብሔር ይመስገን እያልን እንግዲህ ላለን ነገር ማለት ያለንን የተሰጠንን ብናውቅ የጎደለን የለም። እግዚአብሔር ይመስገን ለሁሉም ነገር። እና ቤተሰብ ይሄንን ይመስላል የዛሬ ቪዲዮ። ላይክ እና ሼር እያደረጋችሁ አብራችሁ እንድትቆዩ ስል በትህትና ጠይቃለሁኝ። ላይክ አርጉ፣ ሼርም አርጉ፣ እንዲሁም አስተያየታችሁ ኮሜንት ላይ ጻፉልኝ። የቪዲዮ ባራሪ እንዲወጣና ትናንትና በጉጉት ሲጠብቁት የነበረው ዕጣ ወጥቶ እነሱ ልክ እንደኔ የመናደድ ተስፋ የመቁረጥ ስሜት ለተሰማቸው እህቶቼ ይድረስልኝ እላለሁ። ለሁሉም ነገር እግዚአብሔር ይመስገን። እግዚአብሔር አይሳሳትም፣ አያዳላም። ማለት ሁሉም ነገር እሱ ባለው ነው የሚሆነው። ምንም እንዳይመስላችሁ። በነገራችን ላይ እድለኞች ነን በዚያ ውስጥ ለተሳተፍን። እጣው ወጣልንም አልወጣልንም እግዚአብሔር ይመስገን። በእኛ ምክንያት ብዙ የተደሰቱ ሰዎች ስላሉ በእነሱ ደስተኛ መደሰት አለብን እላለሁኝ። ሰላማችሁ ይብዛልኝ። በቀጣዩ አዲስና በቆንጆ ቪዲዮ እስክንገናኝ ድረስ ባይ ባይ።